የቋጠሮ ቀን ይላል አባቴ ሳልጫወት ነው ዋንጫውን መብላት ምፈልገው ነው ማለት ዛሬ ማታ ማረጋግጥበት ቀን ነው ማለት ገባ ቦርንማውስ ከኔ ወሰደውን 3 ነጥብ መልሶ ሲሰጠኝ ታያለሽ ነው ማለት ተረዳሽኝ አይደለ አንዳንድ ማኑ ድክም ያላችሁ ሰዎች በራሳት ተማመኑ ወይ ፓላስን አሸንፈናም እግር ትበላለህ የዛኔ በሁለት ነጥብ 23 24 ያን የሚመስል ፎርም ላይ ያን የሚመስል አቋም ላይ ሆኜ በሁለት ነጥብ በልጠስ ሳትቋጥር ነው ሳትቋጥርብኝ ነው ዘጠኝ ነጥቡ ጠፍቶ አቻ ስንሆን ማኑ አቻ በሆንበት እጅ እንድንሰጥ ምትፈልጉ የነበሩ ደደብ የሲቲ ደጋፊዎች ማኑ እነ ሲዲ ስፖርቶች ላይ እሱ ምናምን ነገር ጓገጭ ምናምን ልትሉ የሞከራችሁ ፈላዎች ምን ሆነ ነው ዋንጫ እኮ ዝም ብሎ አይደለም የሚመጣው አንተ ሞልቃቃ የሆንክ ሰውዬ ማኑ 22 ዓመት የጠበቅነው ዴስቲኒ ሲጠራ ያንተ ነው ማለት ተረዳኝ አይደለ እብድ በለኝ እንጂ ዋንጫው ያርሰናል ነው እኩል ሆነን ማኑ በሲቲ ስንሸነፍ ነው እንደዚህ ያልኩት አምስቱን ጨዋታ እኛን የምናሸንፈው ሲቲ ኤዲተር አውጣልኝ ነው ማለት ላይቭ ዛሬ ቋጥረን ዋንጫውን እንበላለን ኤዲተሮች ደግሞ መድፈኛው ጎስት እጅ እንደማይሰጥ እየሳብክ ቪዲዮ አምጣልን ነው ማለት ገባርለ ቅንጣት እንኳን እንዳይደበረ ዳጋናርስ ነው ተረዳኝ አይደለ ይቋጠራል ዋንጫው ይበላል ቦርንማውዝ የልጅነቴ አንተ ፓላስ ኳስን አድርልኝ ምናምን ትላለህ እጅላለሁ ጨርስ መጀመሪያ ዱቄት አድክሚው ሰውዬማ ምን አለ በላይ ዛሬ ማታ ተሸነፋል ገባርለ አቻ ሲያምርህ ነው የሚቀረው ተረዳኛል የዶኮ 1 ነጥብ ዋጋ ነበራት እስቲ እናያለን ሼር አርጉለት ለአርሰናል ደጋፊ የትላንቱ ድል ይዞ እንዳትዘናጋ ከዛሬ ቋጠሮ በሉልኝ ጀማው በደንብ ኮፒሊንግ ይደረግ ሼር ይደረግ አዳርሱት እኔ ምን እንደሆነ አላቅም አተኛኘቴም አጭር ነው በመተኛቴም ውስጥ ያየሁት ህልም ልዩ ነው ዛሬ ዋንጫ ምናረጋግጥ እየመሰለኝ ነው ጀማው የተኛሁት እኮ 1 ሰዓት ተኩል 2 ሰዓት ብትሆን ነው ገብቷል አይደለ በጧት እንዴት ተነስቼ ወደ እናንተ የመጣሁበት ምክንያት እንዳትዘናጉ ይወጠር ጀማው ዛሬ ቦርንማውስ አቤት ምን አይነት ፎርም ላይ እንዳለ ማንዬ አሁን ባለበት ፎርም ማለት ነው ሲቲን ማሸነፍ ነው ያለበት አቻ ራሱ ለሱ የሚገባው ቡድን አይደለም ስባችሁታ ሳንጫወት ማለት ነው ይሄንን ዋንጫ ብንበላው አስቡት ዝም ብላችሁ ማለት እና እኔ ለሊት እንቅልፍ ማልተኛውም ስቃዥን ያደርኩት የመጣሁት እንዴት እንደድሬ ኮፒ ሊንክ በደንብ አድርጉ ሼር አድርጉና ለሁሉም አዳርሱ ይውላችኋል የኮፒ ሊንክ ጥራት እኮ ነው ሁላችንም እኩል አለማውቃጠራችን ነው ሲቲ ላይ እንደዚህ እንዲፍታት ያደርግ ነው ገብቷል እንወጥር የዛሬው ትንሽ ጠንከር አድርጉባችሁ አፉ በሉኝ ወልቻለን በቃ ህልሜ ነው በህልሜ ያየሁት ነገር ነው ጀማ ወጥሩ አደራችሁ ጀማ አንተና አሸነፍን ዛሬ ሻምፒዮን እንሆናለን ማለት ነው ቦርንማውዝ ላይ ትልቅ ተስፋ ባረግ ይገርማል እንዴ አንተ 21 ነጥብ ይዞ ወራጅ ቀጠና ውስጥ ያለው በርነር ላይ ትልቅ ተስፋ ነበር አይደል እንዴ እኔ ቦርንማውዝ ላይ 55 ነጥቦችን ይዞ 6ኛ ደረጃ ላይ የሚገኘው ላይ ተስፋ ባረግ ይገርማል እንዴ ኤኒዌይ ማለት ነው እንዴት ሻምፒዮን ብንሆን ትፈልጋለህ ብባል እኔ ሞር ጸጸት እንዲሰማችሁ ምናምን የሆነ ቁስለት እንዲሰማችሁ እንዲታመሙ ምናምን የኛን ያለፉትን ስቃይ ምናምን ነገር በደንብ እንዲገባችሁ ማለት ነው። ጥለው ኔክስትኛ ጥለን ምናምን ዋንጫውን ብናሸንፈው አይውሽ ለመሰላችሁ እንደዚህ አሁን ሽንፈቱ ምናምን እኛ ፈልጌው ወይ ደግሞ አቻው መጣቱ ፈልጌው ሲሆን ጀስት ይገባችኋል የአርሰናል ደጋፊዎች ማለት ይሄ ሞር ጸጸት እንዲሰማችሁ እንዲታመሙ ነው ቁስለት እንዲሰማችሁ ማለት ጀስት ጸጸት እንዲሰማችሁ ምናምንና ዛሬ ጥለው ኔክስትኛ ጥለን ምናምን አቾተን ራሱ ቀለል አድርገን ብናሸንፈው በጣም ደስ ይለኛል እነሱ እንዲታመሙ ስለምፈልግ ማለት ነው እንዲያውቁት ፈልጋለሁ እኛን ያለፉትን ስቃይ ምናምን ነገር ከዛ ባለፈ አንድ ደስ ያለኝ ነገር ምን አለ መሰላችሁ ፔፕ ጓርዲዮላ በዚህ አመት እንደሚረግብ ትላንትና ታማኝ የሚባሉ የዜና ምንጮች ነው እየዘገቡት ነበርና ኦፍ ኮርስ ፔፕ በመውጣቱ አንድ እግር ኳስ የሚመለከተው ፕሪሚየር ሊግ ለዞ ሞር ፎከስ አድርጎ የሚያይ ምናምን ተመልካች ደስ ሊለው አይገባም ፔፕ ጓርዲዮላ በፕሪሚየር ሊግ በጣም ብዙ ተጽዕኖዎችን ፈጥሯል በጣም ብዙ የማይደረጉ ነገሮች ለማድረግ ይሄ ከባባድ የሚባሉ ነገሮችን አድርጓል አርሰናል ፋል ያው ብዙ ዋንጫዎችን ምናምን ነገር ሉዝ እንድናረግ አድርጎናል ያው ፔፕ ባይሆን በእርግጠኝነት እስከዛሬ ብዙ ዋንጫዎች ይኖሩናል ቢያስባሉ እሱ እንደ አርሰናል ደጋፊ እንኳን ደስ ባይለኝ ፔፕ ለሰራው ስራ ክብር ይገባዋል ግን ደስ ያለኝ ነገር ምን መሰላችሁ በዚህ አመትኛ ሻምፒዮን እንሆናለንና ይሄ ፔፕ ጓርዲዮላ ያለ ሻምፒዮን መሆናችን በጣም ትልቅ ነገር ነው ለአርቴታም ለአርሰናልም ለኛም ለደጋፊዎችም አሁን ፔፕ ከወጣ በኋላ ሻምፒዮን ሆነን ፔፕ ያለ ምናምን ብሎ ማውራታቸው አይቀርምና ፔፕ ጓርዲዮላ ባለበት ፕሪሚየር ሊግ እኛ ሻምፒዮን መሆናችን በጣም ትልቅ ነገር ነው ከዚህ በኋላ አስጀመር የሚያስቆመን የለም ፔፕ ኖረም አልኖረም ማለት ነው ግን እያለ ደግሞ ማሸነፋችን በጣም ደስ ብሎኛል
ዛሬ ሲቲ ጥሎ ሻምፒዮን እንደምንሆን ተስፋ አለኝ። ምክንያቱም እነሱ በርንሌይ ተስፋ አድርገው እንዴት እንደቋጠሩ ተመልክታችኋል። ሶ ቦርንሞዝ ደግሞ ነጥቡ ያስፈልገዋል። 6ኛ ደረጃ ላይ የሚቀመጡ 55 ነጥቦች ሰብስቧል። ጠንካራ የሚባል ነው። በሜዳው ደግሞ ቦርንሞዝ በጣም ጠንካራ ቡድን ነው። ሶ እዚህ ቡድን ላይ በደንብ ተስፋ እናደርጋለን። በእርግጠኝነት ሲቲን ማስጣል ይከብደዋል ቢያላስ ምክንያቱም ኢቭን በበርንሌይ ከዚህ በፊት ብዙ ጊዜ ተፈትኗል። በኤቨርተን በጣም ብዙ ጊዜ ሲቲ የሚፈተን ቡድን ነው ምናምን። ስለዚህ ዛሬ የማይጥልም ተብሎ አይታሰብም ማለት ነው። ዊ አር ዘ ገነርስ ሻምፒዮን እንሆናለን ዛሬ ማታ። በደንብ ኮፒ ሊንክ ሪፖስት አድርጉት። ይሄንን ቪዲዮ ፎሎ ማድረግ እንዳይረሳ። ይመሻሉ። ካለኝ 2 ፍሬ አንዱን ለክለቤ አንዱን ለሀገሬ ድሮስ ተቀምጦ መለያ አደርጋ አንቴና ለቋጠሮ ያዡ ጠበቅ አድርጊና ራስ ዘዋ መድፈኛው ነኝ ከአጸቋማ ሴንትራል ኮማንድ ቦርንመዝ። አንተም ወደ አውሮፓ ውድድር መድረክ ግባ፣ እኛም እሁድ ተጨብጭቦልን ወደ ስኬታችን ቤት እንግባ። ዛሬ የዓመቱ የመጨረሻ የቋጠሮ ከባድ መስዋዕትነት ጭምር ታግዘን የምናደርግበት ይሆናል። በደንብ አጫጭሱ፣ የምትቀነጥሱም ቀንጥሱ። አጸቋማ ሴንትራል ኮማንድ አሁን ይመጡና የቋጠሮ ቀን ይላሉ የአርሰናል ደጋፊዎች። የዛሬም ቀድመን ተረጋግጥ። ተው እኔ በፓላስ ተስፋም አልቆርጥም። ዛሬ ቦርንሞዝ ይጥላል ብለህ ካሰብክ የሊቬ ደጋፊ ወጥር። ዛሬ ቦርንሞዝ የምናሸንፍ ከሆነ ቻምፒየንስ ሊግ መግባትን ታረጋግጣለህ። አብረን ነው የምንጓዘው። ገብቷል። በፓላስ ገና እንቋጥራለን። ገና የህፃን ሙድ እንዳያራምድ እንጂ እንቋጥራለን። እኛ ወደ ኋላ አይደለም። እኔ ብቻ ዛሬ ከኛ ምንድነው የሚጠበቀው? ጋፕ 1-3-0 ምናምን አድርገን አሸንፈን ቀጣይ ጨዋታ አርሰናል እንኳን ከፓላስ አቻ ቢወጣልን አለቅ። ወይኔ ብቻ ዛሬ በቦርንሞዝ ይጥላል ብለህ የምትጠብቅ የማንም ደጋፊ ብትኖር ተስፋ ቁረጥ። አይ ነው ሊጋፈጥ ምናምን ነገር ይሞክራል። ምንም ነገር አይፈጠርም። ጋርዲዮላም ሊወጣ እንደው በልቶ እንኳን ቢሄድልኝ። ሲቲ ፋሚሊ የጨዋታ ቀን ነው። ጥሩ ሙድ ላይ አይደለንም። በጣም የሚያስጠላ ቀን ነው። ትላንት አርሰናል አሸነፈ። በዛ ላይ ጋርዲዮላ እንደሚለቅ ተናገረ። በጣም የሚደብር ነው። ግን ለጋርዲዮላ ብለን ደግሞ ይሄንን ጌም ግዴታ ዛሬ ማሸነፍ አለብን። ዛሬ ጌም አለን። ሲቲ ወደ ቦርንሞዝ ይጓዛል። አሪፍ ጌም ተጠብቃለሁ። አብዛኛው ሰው አሰፍስፎ እዚህ ላይ ነጥብ ጥሎ ስፔሻሊ የአርሰናል ደጋፊዎች ዋንጫ ዛሬ እንደሚበሉ ነው የሚያስቡት። እኔ ግን ፔፕ እንደሚወጣ ታውቆ እንደዚህ አይነት ስህተት ይሰራሉ ብዬ አላስብም በፍጹም። ያው ጥሩ ሙድ ላይ አይደለንም። በጣም ያሳዝናል። ፔፕ ጋርዲዮላ እንደሚወጣ እያወቅን ራሱ የሆነ የቤተሰብ አካል ተቆርጦ እንደወጣ ነው የሚያስጠላው። ግን ጌም አለን። ዋናውን ትኩረታችን መርሳት የለብኝም። ካሞን ሲቲዘን በደንብ ጽድት አድርገን ቦርንሞዝን እናሸንፋለን። ይመቻችሁ። ቦርንዬ ቦርንነት ቦርንሞዝ የልጅነቴ የቋጠሮ ቀን ሀቢቢ። ዛሬ አንድም ያርሰናል ደጋፊ ክፍተት እፈጥራለሁ ካልክ ጣበህ ከኛ ጋር ነው ሀቢቢ። በደንብ ኮፒ ሊንክ ምናምን አድርጉት ቪዲዮውም ማለት ነው። እና እኔ ዝም ብሎ እየሸከኩ ነው። ከሸከኩ ደግሞ አስቸጋሪ ነው። እኔ ጋር እዚህ ያለው ነገር ማለት ነው ሀቢቢ። ዛሬ ዋንጫውን እናረጋግጣለን። ዝም ብሎ እየተሰማኝ ነው ያለው ሀቢቢ። እና ደግሞ ቦርንሞዝ ደግሞ በጣም ፖዚቲቭ ነገር ምን መሰላችሁ? 1 ነጥብ ብቻ ነው የፈልጉት አሁን ዩሮፓ መድረክ ላይ እንትን ለማለት ማለት ነው ሀቢቢ። ሁለቱን ጨዋታ የሚያሸንፉ ከሆነ ቻምፒዮንስ ሊግም ይገባሉ። ግን ዩሮፓ ላይክ ኮንፈረንስ ዩሮፓ ሊግ ምናምን የሚለው ጋር ለመሳተፍ ነገ በሜዳቸው ለማረጋገጥ እየፎከሩ ነው ያሉት። እኛ ደግሞ ከጎናችሁ ነን። እኛ ከቋጠርንበት ከጎናችሁ ነው። የአንዶሪ ራዮ ላይ የመጨረሻ የሆም ማች ነው። እነሱም የሲዝኑ የመጨረሻ የሜዳቸው ጨዋታ ነው። 16 ጨዋታ ምናምን አልተሸነፉም። ረቢ አንተም ግባበት፣ እነሱም ይታገሉ። ዛሬ በደንብ ይቋጠሩ። ግን በዚህ ጨዋታ እንግዲህ 2 ነገሮችን ነው የምጠብቀው። ወይ ማንቸስተር ሲቲ ቦርንማውዝን አሸንፎ እንደገና የዋንጫ ትንቅንቅ ውስጥ ይገባል፣ ወይ ቦርንማውዝ ነጥብ አስጥሎ ዋንጫውን አርሰናል ወስዶት እንገላገላለን። እንዲህ እንገላገል። ቦርንማውዝ ዛሬ አሸንፉ ወይ ነጥብ ውሰዱና እንገላገል። በቃ ዘገነርስ የለ እንበላዋለን የለ ግባ እናውጣው የለ ምናምን ተገላግለን ቁጭ ቀጣይ ዓመት በቃ አርሰናልም ከሪያን ጊግስ የበለጠ ዋንጫ ይኖረዋል። 14 የፕሪሚየር ሊግ ዋንጫ ይኖረዋል። ተገላገለን በቃ ምድረ ፎቃቃ ወያላ። የጨዋታ ቀን እንደገና ደግሞ የቋጠሮ ቀን ይላል። ይሄ አዲሱ አካውንቴ ነው። 50 ሺህ ልንገባ ነው። ሁላችሁም ፎሎ እያደረጋችሁ ቤተሰብ መሆናችሁ እንዳረሱ። ዛሬ እንግዲህ ቦርንሞዝ ከሲቲ እንደገና ደግሞ ቼልሲ ከቶተናም ጋር ተስተካካይ የፕሪሚየር ሊግ ጨዋታ ያከናውናሉ እና ሲቲ እንግዲህ አደራን እባክን አደራን ከዛሬ ምሽት ጀምሮ እንዳታስጨፍርብን አደራን። ቦርንሞዝ ነው ይከብዳል ተብሎ የሚጠበቀው እንግዲህ ከባድ ጨዋታ ነው፣ ግን ለቦርንሞዝ ደግሞ ሲቲ አለቃው ነውና አደራን ፈርስታፍ ገለህ እኛም ወደ ጨዋታችን። ቼልሲ ከቶተናም ደግሞ ሲቲ ረፍት ሲወጣ ነው የሚጀምረው። ስለዚህ እኛ እስከ ረፍት እንቋጥርላለን። ከዛ በኋላ ያለውን ራስ ትወጣለህ ማለት ነው። ሌላኛው ጨዋታ ደግሞ ቼልሲ ከቶተናም የሚያደርጉት ነው። ያው እንደሚታወቀው ቶተናም ላይ
ባህሪያችን ነው ለኛ ገባችሁ ብዙ ጊዜ ጨቁነነዋልና አሁንም ቢሆን ይቀጥላል ይሄ ነገር ምንም የሚስተካከል ነገር አይደለም እና እንግዲህ ቼልሲ የአውሮፓ ተሳትፎ ለማግኘት ነው ይሄን ጨዋታ የሚያከናውነው ቶተናም ደግሞ ላለመውረድ ነው እና ወሳኝ ጨዋታ ያደርገዋል ማለት ነው ግን የፈለገ ነገር ቢሆን ምንም ነገር ቢሆን ለዋንጫ ራሱ ቢጫው ቶተናም ከኛ ጋር ሲደርስ እንግዲህ የታወቀ ነገር ነው ለማንኛውም ይሄ ጨዋታ ቀለለም ከበደም እናሸንፋለን ብዬ ገምታለሁ እናንተን ሐሳብ ኮሜንት ላይ አስቀምጡልኝ